ብጉር በፊትሽ ላይ እየበዛ ነው? ከፍ ያለ ውድ ህክምና ሳያስፈልግ በቤትሽ ውስጥ ብቻ በቀላሉ ልታጠፊው ትችያለሽ። ዛሬ ብጉርን በፍጥነት ለመቀነስ የሚረዱ እጅግ ጠቃሚ መንገዶችን እነግርሻለሁ። ይህን ቪዲዮ እስከ መጨረሻው ተመልከቺ፣ ምክንያቱም የመጨረሻው ምክር ብዙ ሰዎች የማያውቁት ሚስጥር ነው። አንደኛ፣ ፊትን በትክክለኛው መንገድ ማጽዳት። ብጉርን ለመቀነስ የመጀመሪያውና አስፈላጊው እርምጃ ፊትን በትክክል ማጽዳት ነው። በቀን 2 ጊዜ ጠዋትና ማታ ለቆዳችሁ ተስማሚ የሆነ ለስላሳ የፊት ማጽጃ ወይም ክሊንሰር በመጠቀም መታጠብ። ይህ በቆዳ ላይ የሚከማች ቅባት፣ ቆሻሻ፣ ሜካፕ እና ባክቴሪያ በማስወገድ ቆዳዎች እንዳይዘጉ ያደርጋል። ሁለተኛ፣ ፊትን በእጅ አለመንካት። እጆቻችን ቀኑን ሙሉ ብዙ ነገሮችን ስለሚነኩ በርካታ ባክቴሪያዎችን ይሸከማሉ። ፊትን በተደጋጋሚ መንካት እነዚህን ባክቴሪያዎች ወደ ቆዳ ያስተላልፋል፣ ይህም ብጉር እንዲባባስ ያደርጋል። ሶስተኛ፣ ስቲም ማድረግ። ሞቅ ያለ ውሃ ስቲም የቆዳ ቀዳዳዎችን ይከፍታል። ይህም በውስጣቸው የተከማቹ ቆሻሻ፣ ቅባትና የሞቱ ሴሎች እንዲወጡ ያግዛል። ውሃን በድስት በማፍላት ፎጣን በመሸፈን ከ5 እስከ 10 ደቂቃ ያህል ስቲም ማድረግ። ይህም በጣም ጠቃሚ ነው። አራተኛ፣ የፊት ክሬም ወይም መድኃኒት መጠቀም። ብጉርን ለመቀነስ ልዩ የሆኑ የፊት ክሬሞች እና መድኃኒቶች አሉ። እነዚህ በተለይ ሳሊሲሊክ አሲድ ወይም ቤንዞይል ፔሮክሳይድ የያዙ ምርቶች ብጉርን ለማድረቅ እና ቀይነትን ለመቀነስ ይረዳሉ። ለምሳሌ ማታ ፊትን ከታጠቡ በኋላ በብጉር ላይ ብቻ መቀባት። ይህ ብጉርን እንዲደርቅና ፈጥኖ እንዲጠፋ ያግዛል። ነገር ግን ብዙ መጠቀም ቆዳን ሊያደርቅ ወይም ሊያቃጥል ይችላል። ስለዚህ በትንሽ መጠን ጀምሩና ቆዳ እንዴት እንደሚለምድ ታያላችሁ። አምስተኛ፣ የፊት ማስክን መጠቀም። አንደኛው ማስክ የሬት ማስክ ነው። ሬት የቆዳ መቆጣትን ለመቀነስ እና የብጉር መቅላትን ወይም መጨመርን ይቀንሳል። ንጹህ የሬት ጄልን በብጉር ላይ በመቀባት እና ለ10 ደቂቃ በማቆየት መታጠብ። ሁለተኛው ማስክ ደግሞ ማር ነው። ማር ተፈጥሯዊ ጸረ ባክቴሪያል ባህሪ አለው። ማርን በፊት ላይ በመቀባት 15 ደቂቃ ማቆየት፣ ከዚያ ለብ ባለ ውሃ መታጠብ። እነዚህ ማስኮች ከ2 እስከ 3 ጊዜ መጠቀም ትችላላችሁ። ስድስተኛ፣ ብዙ ውሃ መጠጣት። ውሃ ሰውነታችንን ከውስጥ ያጸዳል። በቀን ቢያንስ 8 ብርጭቆ ውሃ መጠጣት ቆዳችሁ እርጥበት ያለውና ጤናማ እንዲሆን ያደርገዋል። ሰባተኛ፣ ጤናማ ምግብ መመገብ። ቅባት የበዛባቸውንና ስኳር የበዛባቸውን ምግቦች መቀነስ አስፈላጊ ነው። በምትኩ አትክልትና ፍራፍሬና በቫይታሚን የበለጸጉ ምግቦችን ተመገቡ። እነዚህ በአጭር ጊዜ ውስጥ ለውጥን ለማየት የሚያስችሉ ተግባሮች ናቸው። ስምንተኛ፣ የትራስ ልብስና ፎጣን ንጹህ ማድረግ። የትራስ ልብስ ባክቴሪያና ቅባት ይሰበስባል። ስለዚህ በሳምንት ቢያንስ 2 ጊዜ መቀየር ብጉርን ለመቀነስ ይረዳል። ዘጠነኛ፣ በቂ እንቅልፍ መተኛት። እንቅልፍ ሰውነትና ቆዳ ራሱን እንዲያድስ ይረዳል። ከ7 እስከ 8 ሰዓት መተኛት ቆዳን ጤናማ እንዲሆን ያደርገዋል። ሰዓት አይበቃንም ለምትሉ እህቶቼ ደግሞ ስክሪን ላይ የምታሳልፉትን ሰዓት በመቀነስ ለመተኛት ማድረግ አለባችሁ። 10ኛ፣ ትዕግስት ማድረግ። ብጉር በአንድ ሌሊት አይጠፋም። ነገር ግን እነዚህ መንገዶች በትክክልና በተከታታይ በመከተል በጥቂት ቀናት ውስጥ ለውጥ ማየት ስለምትችሉ በትዕግስት እነዚህ መንገዶች መጠቀም አለባችሁ። እስከ መጨረሻው ስለተከታተላችሁኝ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ በኮሜንት አሳውቁኝ።